ለማፍረስ ያልሞከረ ጥረት ያላደረገ የለም። ኢትዮጵያን ለማዳከም፣ ኢትዮጵያን ለመቀራመት፣ ኢትዮጵያን ለማፍረስ ሞክሯል። ልክ እንደ ሌሎቹ ቅኝ ተገዢ ሀገሮች ሞክረዋል። ማአት ዓመት ሞክረዋል። ከጥንት ጀምሮ ሞክረዋል። በቅርብ ጊዜም ሞክረዋል። ኢትዮጵያ ግን ኖራለች። ከነ ግዝፈቷ፣ ከነ ትልቅነቷ፣ ከነ ሰፊ ህዝቧ፣ ከነ ሰፊ ግዛቷ ቆይታለች። ያቆዩት ጀግኖች ልጆቿ ናቸው። የኢትዮጵያ ጀግኖች ልጆች ይበዛሉ። ሁል ጊዜ ጀግኖች ወራሪዎችን በሚመክቱበት ጊዜ ጎን ለጎን ባንዳ ይፈጠራል። በጣሊያን ጊዜ አርበኞች በዱር በገደሉ ሲዋጉ ከጠላት ጋር ወግነው አርበኞቹን የወጉ ነበሩ። ታሪክ ይሄን ይነግረናል። ብላቴን የመሳሰሉ ሰፊ መሰልጠኛዎች ያሏት አገር ያለው መከላከያ በስፋት በብዛት ልክ ዛሬ እንደምናየው ጨረቃ አርገን ማሰልጠን፣ ማባዛት፣ ኃይል ማባዛት እና ሀገራችንን መጠበቅ የሚያስችል አቅሙም ብቃቱም ተቋሙም ገንዘቡም ዕውቀቱም ስላለ ልክ እናንተ ወጣችሁ ወደ ስራ ስትገቡ እናንተን የመሰሉ አዲስ ኃይል ደግሞ እናዘጋጃለን። የጠንካራ መከላከያ ኃይል የሌለው አገር ሉዓላዊነት ሊከበር አይችልም። የልዩ ዘመቻዎች ኃይል አመራር የተጠና በጥበብ የተመራ አመራር በመስጠት ይሄን የመሰለ ደማቅ በዓል በማዘጋጀት አስፈላጊውን ብቃት የተላበሰ ቀይ ቦኔት ለባሽ በብዙ ሺህ የሚቆጠር ኃይል ስላዘጋጃችሁ፣ ስላሰለጠናችሁ፣ ስላስመረቃችሁ መከላከያ በጣም ያመሰግናል።